ናት። ያው ፖሊስ ነው። ፖሊስ ብዙ ነገር አሻራ አድርጓል። ቤቱን ያለችበትን ሁኔታ ክሎሮክስ እና መጨረሻ ላይ በጦሲላ ነው አንቃ ራሷን የገደለችው እና ያው ፖሊስ እንትን ብሏል። እነሱ ደግሞ ቀራማ እኔም ስራ ነኝ ላውራችሁና ልውጣ። እንደዚህ ወደ ዳር ቆሜ ነው የተለበለው እና ሰዎቹን ሴትዮዋ ምንድን አለች መሰለች? አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ የ100,000 ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ሄዳ ቪዲዮ ለሳውዲ አረቢያ ጀሞርዬ ስለ እህታችን ሞት አሟሟት የሳውዲ አረቢያ መንግስት ድምጽ ሰጥቷል። እህታችን ብዙዎቻችን በወንድ ምክንያት ነው ራሷን ያጠፋችሁ ብለን እየፈረድን ነበር። ነገር ግን በወንድ ምክንያት እንዳልሆነ ተነግረዋል ማለት ነው። ማዳሟ ክሎሮክስ ጠጥታ ነው የሞተችው ብላ ደግሞ አውርታለች። ታንቃ ነው የሞተችው ብላ አውርታለች። ብቻ ብዙ ነገር ተወርቷል። ነገር ግን የሞተችበት ምክንያት ይህን ሳይሆን በወንድ ምክንያት ሳይሆን በአሰሪዎቿ ግፊት የተነሳ ነው ተብሎ ተነግረዋል ማለት ነው። የገዛ እህቷም ደውላ እያናገረቻት ነበረ። በወንድ ምክንያት ምንም ነገር የተፈጠረ ነገር የለም፣ ሲጀመር እሷ እንደዚህ አይነት ሰው አይደለችም ብላ በጣም ከምንወዳት ጋዜጠኛ መሲ ጋር እያወራች ነበረ በስልክ ማለት ነው። እና ይሄንንም በማስመልከት ደግሞ አንድ እህታችን በአረብኛ የተናገረችውን ቃል ወደ እናንተ ማስተላለፍላችሁ ወይም ደግሞ ማቀርብላችሁ ይሆናል። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። هذا فيديو لسعودي عربيا جمهورية. هذا بنت إثيوبيا تشتغل أن تكون إجت بعدين تقول مادام هي قتلت لحالها. هذا فيديو لسعودي عربيا جمهورية. هذا بنت إثيوبيا تشتغل أن تكون إجت بعدين تقول مادام هي قتلت لحالها. شربت كلوركس بعدين بالشارجر قتلت لحالها تقول مادام. بس هذا كذب. ليه؟ شافوا هذا بنت ماتت كل جسمها مفتوحة. باتنا كله برا. كيف هي قتلت لحالها بالشارجر؟ كيف جسمها برا؟ والله نبا حق سعودي جمهورية، نبا حق هذا بنت منو قتلها؟ كيف ماتت؟ نبا حقها، نبا حق على هذا بنت سعودي عربيا جمهورية كيف ماتت؟ شوفوا لها الكون. والله حرام. هي عندها ام فيها فاميلي. اثيوبيا فيها فاميلي، مش حيوان ترى. هيدا ناس كيف يعتنوها؟ كيف بطنها كله برا، جسمها كله برا، كيف يقولوا هي قتلت لحالها بالشارجر؟ كيف؟ والله هيدا الله يشوفكم. والله هيدا حرام. انبا حق هيدا بنت كيف ماتت، منو قتلها؟ انبا حق هيدا بنت. هيدا فيديو لسعودي عربيا جمهورية. سوري كوبي لينك ريبوست شير በእናታችሁ ከኔ በላይ አረበኛ የምትችሉ ልጆች ድምጽ ሁኗት። እች ልጅ ራሷን አላጠፋችም። ሆዷ ሙሉ ተከፍቶ የሆድ ዕቃ የለም። ሼር ኮፒ ሊንክ አድርጉልኝ። እንግዲህ እንደሰማችሁት ማለት ነው። አንዳንድ ጊዜ ሳናውቀው የምንፈርደው ነገር ጥሩ አይደለም እና ብዙዎቻችን በወንድ ምክንያት ነው ራሷን ያጠፋችሁ ቤት ስላላት ነው ምናምን ብለን ፈርደን ነበረ ማለት ነው። ግን እቺ ልጅ በምን ምክንያት እንደሞተች እንግዲህ ምንም የውስጧ እንዴት ልበል። አሁን ለምሳሌ አንድ ሰው ከሞተ በኋላ ሐኪም ቤት ተወስዶ ኩላሊቱ ለሌሎች ስለሚጠቅም ኩላሊቱ ይወሰዳል፣ የአይን ብሌኑ ይወሰዳል፣ ብዙ በሰውነቱ ብዙ የሚጠቅሙ ነገሮች ይወሰዳሉ። እቺ እህታችን እንግዲህ ገና ምንም የማታቅ ያልፍልኛል ብላ አባት እናቴን እለውጣለሁ ብላ ስደት ሄደች እህታችን በማዳም ቤት የሆድ ዕቃዋ ራሱ የለም ማለት ነው። እና እንግዲህ ራሷ ብታጠፋ ኑሮ ኦልሬዲ ምንም ነገር አትነካም ነበር። ራሷ እንኳን ራሷ ወይ በገመድ ብታጠ ግን እቺ ልጅ በአንገት እንትን ያለችበት እንደዚህ በገመድ የተሰቀለችበት ምልክት ራሱ አልተገኘባትም ማለት ነው። ከዛ ብሶ
ራሷ አጠፋች ተብሎ የሆድ ዕቃ ሁሉም ተወስዶ ማለት እና ይሄ በጣም ፍትህ የሚገባው ነገር ነው። ነገ በእኔ የሚባል ነገር አለ ወገኖች። ነገ በእኔ ነገ እኔም ላይ ምን ይደርሳል? እህቴ ላይ ምን ይደርሳል? ወንድሜ ላይ ምን ይደርሳል? ስለዚህ እህታችን ዝም እንል አይገባም። ለምሳሌ ሚዲያው ሆይ 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 ብሎ ዛሬ ተናግሮ ነገ ዝም ይላል ማለት ነው። አሁን ራሱ እስኪ ያስቡት፣ ከትናንት ወዲያ የሚነገረው ነገር ዛሬ እየተነገረ አይደለም። ሁሉም ጸጥ ጸጥ ብለዋል ማለት። ስለዚህ እኛስ ነገ ምንድን ነው የሚደርሰን በማዳም ቤት? እኛስ ምንድን ነው ዕጣ ፋንታችን? እኛስ እንደ እህታችን ነው ወይ የምንሆነው? ይህንን ነገር በጣም ልናስብበት ይገባል። ስለ እህታችን በጣም በቃ ፍትህ እንጠይቅ ይገባል። አረብኛ በጣም የምንችለው ቼታችን በጣም አሪፍ ነገር ብላለች እና አረብኛ የምንችለው እኛ በተቻለን አቅም ስለ እህታችን ፍትህ የሚሰጠው በእርግጥ ከላይ ነው ከፈጣሪ ነው፣ ግን ደግሞ እኛም ፍትህ ስንል ፍትህ ሊሰጠን ይገባል ማለት ነው እና እዛ ጋር አባቶቿ ያለቅሳሉ፣ እናቷን ታለቅሳለች፣ ቤተሰቦቿ እያለቀሱ ነው። በምን ምክንያት ምን እንደሆነች እንግዲህ ምንም ትናንትና ከደቂቃዎች በፊት ቪዲዮ የሰራች ልጅ ስትዘምር የለቀቀች ልጅ ደስተኛ ሁና የነበረች ልጅ ደግሞ ከሰዓታት ከትንሽ ደቂቃ በኋላ ደግሞ ሞተች፣ ራሷን አጠፋች። ለወንድ ብላ ራሷን እንደዚህ አድርገች ማለት ምን ይሉታል? ምን አይነት ነገር ነው ይሄ? አረ ወገን በጣም ከባድ ነገር ነው እና ራሳችሁን በጣም አድርጋችሁ ጠብቁ። ራሳችሁን እንትን በሉ። ከምንም በላይ ምናልባት የተጣላችሁበት ነገር እንኳን ካለ ጥላችሁ ውጡ። ኤምባሲ ሂዱ፣ ወይ ደግሞ ሌላ ጓደኛችሁ ጋር ሂዱ። ወገኖቼ፣ እህቶቼ፣ ወንድሞቼ በቃ ራሳችሁን ለአደጋ አሳልፋችሁ አትስጡ። ፕሊዝ ራሳችሁን ለአደጋ አሳልፋችሁ አትስጡ እና ከምንም በላይ ዛሬ እናንተ ከሌላችሁ የምታስቡት ሁሉም ነገር በቃ ገደል ነው የሚገባው። የምታስቡት ነገር ሁሉ አይኖርም ማለት ነው እና ራሳችሁን ጠብቁ። ከምንም በላይ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አዳዲስ መረጃዎች ይዤላችሁ እመጣለሁ። ስለተከታተላችሁኝ አብራችሁን ስለቆያችሁ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ ፍርድ አይጓደልም። እግዚአብሔር አምላክ እውነተኛ ፍርዱ ያውጣላት ለእህታችን። በግሌ በጣም እውነት በጣም አዝኛለሁ። እኔ ዝም ብዬ ነበር፣ እንደው ምንም አላደረኩም ነበር እና ምንም ነገር ራሱ አልተናገርኩም ነበር። ግን ሳስበው እንዴት እንደዚህ ነገር ሊፈጠር ይችላል? እንዴት እንደዚህ አንድ ሰው ሞቶ የሆድ ዕቃው ወጥቶ በመድኃኒዓለም የሆድ ዕቃው ወጥቶ እና በጣም ከባድ ነው። ወላጅ እንዴት አድርጎ ነው የሚጽናናው? እንዴት አድርጎ ነው የሚጽናናው? እንዴት እያየ ማለት አይ ዶንት ኖ። እኔ እውነቴ ነው በጣም ነው የሚከብድ ነገር ነው። እንዴት አድርጎ ነው ሰው አንድ ልጁ ስደት ላይ እንደዚህ በእንደዚህ አይነት በአሰቃቂ ሁኔታ ራሷን አጠፋች፣ ራሷን ገደለች እየተባለ ሲወራለት ምን አይነት ስሜት ነው የሚሰማው? እና ብቻ ከባድ ነው። እንግዲህ እግዚአብሔር ሁሉ ነገር ያውቃል። ሰው የማያውቀው እግዚአብሔር ያውቃል። እግዚአብሔር አምላክ እውነቱን ያውጣ። ለእህታችንም እግዚአብሔር እንግዲህ ነፍሷን በገነት ያኑረው። ምንም የሚባል ነገር ራሱ የለም። ስደት ላይ ወጥተን ባንቀር ደስ ይለኝ ነበረ። አገራችን በሰላም ሄደን ምንም ሳንሆን እንደ ወጣን እንሰራለን ብለን ወጥተን ሰርተን ሀገራችን ብንገባ ምንኛ በታደልን።